ሰላም ሰላማችሁ ይብዛልኝ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በአንድ ርዕስ እንድንወያይ መጥቻለሁኝ። መወያየት ጥሩ ነው። እንወያይ እስኪ። የምንኖርበት አላማ ምንድን ነው በሚል የምንኖርበትን አላማ እንወቅ፣ አውቀን እንተግብር በሚል ርዕስ ነው እንድንወያይ የፈለኩት። የሀገሬ ልጆች የምንኖርበት አላማ ስንል እኛ እየኖርን ነው። ስንኖር ግን በመኖራችን ውስጥ ብዙ ውጣ ውረዶችና ብዙ ነገሮች አሉብንና በዛ ደግሞ በጣም ብዙ ጊዜ እናማርራለን። በቃ እናማርራለን፣ መፈጠራችንንም እናማርራለን። ለምን እንደተፈጠርን ፈጣሪያችን ለምን እንደፈጠረን እሱ ያውቃል። የምንኖርበትንም አላማ እሱ ያውቃል። ነገር ግን እኛ አላማችን ለምንድን ነው የምንኖረው? ለምሳሌ ተሰደን መጥተን በተለይ ስደት ላይ በጣም ነው የምናማርረው። ግን አንደኛ ስደት መምጣት በመቻላችን በራሱ በጣም ትልቅ ነገር ነው። ምክንያቱም ጤነኞች ስለሆንን የመጣ ነው። ሁሉ ነገራችንን ጨርሰን ሙሉ ጤነኞች፣ ሜዲካል ጨርሰን ሙሉ ጤነኞች ሆነን በመምጣታችን ይሄ በራሱ አንደኛ እድል ነው። ብዙ በመምጣታችን ውስጥ በመጠን ብዙ ፈተናዎችን እናሳልፋለን፣ ብዙ ውጣ ውረዶችን እናሳልፋለን። አዎ መከራዎች አሉብን፣ አዎ ፈተናዎች አሉብን፣ የሚያስለቅሱ የሚያደክሙ ልብን የሚያዝሉ ፈተናዎች አሉብን። ነገር ግን በዚህ አይነት ፈተና ውስጥ እንድናልፍ ያደረገን አምላካችን ያውቃል። ምክንያቱም የሰው ልጅ ካልተፈተነ፣ የሰው ልጅ በመከራ ውስጥ ካላለፈ፣ የሰው ልጅ ችግርን ካላየ ለችግረኛ ላያዝን ይችላል። አያዝንም። ምናልባት አዎ በፈተና ውስጥ የሚያልፍ ሰው ነው፣ ብዙ ጊዜ በመከራ ውስጥ የሚያልፍ ሰው ነው ለሰው የሚያዝነው የሚራራው። አንድ ጊዜ ምን ሰማው መሰላችሁ? ምንድነው አንድ ህፃን ልጅ ተርቦ ዳቦ እየለመነ ነው እና አንዲት ደግሞ የባለስልጣን ልጅ ናትና በመስኮት ትመለከተዋለች። ምንድነው ምን ፈልጎ ነው ትላለች። ከዛ ምን ፈልጎ ነው፣ ያው ሰምቼ ነው ይሄን ነገር፣ ምን ፈልጎ ነው ስትል ዳቦ ፈልጎ ነው፣ ዳቦ እያለ ነው ተባለች። ልጅቷ ስትባል ለምን ኬክ አይበላም አለች አሉ። ለምን ኬክ አይበላም? አያችሁ፣ እሷ ችግርን ስለማታቀው ለምንድን ነው ዳቦ ከዳቦ ጋር ምን ያታግለዋል? ለምን ኬክ አይበላም ነው። እሱ ግን ዳቦውንም አጥቶ ዳቦ እየለመነ ነው። እና ምን ልላችሁ ፈልጌ ነው፣ ችግርን እያላየ ስለ ችግር አያውቅም። አሁን ስለ ህጻናቱ ስለ ልጆቹ ሳይሆን ችግር ካላየን ችግር ምን እንደሆነ፣ መከራ ምን እንደሆነ የሰው ልጆች ላይ ሲደርስ አናውቅምና እኛ በችግር ውስጥ በእሳት የተፈተነ ወርቅ፣ በእሳት የተፈተነ ወርቆች ነን እኛ። እንደሚፈተን ወርቅ ነን እኮ እዚህ እየተፈተንን ያለ ነው፣ በችግር ውስጥ እያለፍን ያለን ሰዎች። እና ማሰብ ያለብን እንደዚህ ነው። እና እኛ ስንኖር የሆነ መከራችንን ብቻ አይደለም አንዳንዴ ማየት ያለብን። ማንም አይረዳኝም፣ ማንም አይረዳንም፣ ቤተሰብ አይረዳንም እንላለን ብዙ ጊዜ፣ አዎ እኔንም ጨምሮ። ግን እነሱ ላይረዱ ይችላሉ እኛ ያለንበትን መከራ። ግን ከነሱ በላይ የሚረዳን ደግሞ አምላክ አለ። እዚህ ጋር እያገዘን ነው እኮ፣ በፈተና ውስጥ ሆነንም እያገዘን ነው ያለው። እዚህ ጋር እንድንመጣ እንድንፈተንም ያውቃል። ፈተናችን እኛ ላናውቅ እንችላለን። እዛ ጋር ስንመጣ ዛሬ ምን ይገጥመን ይሆን፣ እንደዚህ
ብዙ ላንል እንችላለን። ከመጣን በኋላ ግን የጠበቅነው ነገር አይገጥመንም። ነገር ግን ፈተናችንን ለበጎ ነው ብለን ብንወስደውስ? እኔ እንደዛ ነው የምረዳውና ውድ ሀገሬ ልጆች አንዳንዴ የምናልፍበትን ፈተና ቤተሰብ ስለማይረዳን የምናልፍበትን መከራ ባንቆጥር ጉልበቴን ባርክልኝ አምላኬ ሆይ ብለን ጤነኛ አድርገኝ ብለን እና ደግሞ እየተጠነቀቅን ከዓላማችን የሚያደናቅፈንን ነገር በጣም በማስተዋል መጠንቀቅ አለብን። የምንሰራውን ነገር የምንይዘውን ነገር በጥንቃቄ ማድረግ አይረዱኝም እንዲያደርጉኝም ከምንል ይልቅ እኛ ተጠንቅቀን የምንይዘውን ነገር በጣም በማስተዋል በጥንቃቄ ብንይዘው ወይም ደግሞ እነሱ የሚገባቸውን ብቻ የተወሰነ መኖር የሚችሉበትን ዛሬ እንዳይቸገሩ ብቻ እያደረግን ለነገ ለነሱም ለራሳችንም የሚሆነውን ነገር ግን አጥብቀን በጥንቃቄ ብንይዝ ያው ብዙ ጊዜ ሚዲያ ላይ እንማራለን። ብዙ የሚያስተምሩን ሰዎች በህይወት ተመክሯቸው የሚያስተምሩን ሰዎች ብዙ አሉ። ብዙ እንማራለን። ግን ደግሞ አሁንም ገና የምንመጣ ገና ህይወት አዲስ የሆነችብን ያልገባንም ደግሞ ብዙ አለን እና እህቶቼ ወገኖቼ የአገሬ ልጆች በጣም ብንጠነቀቅ የምንኖርበትን አላማ አጥብቀን በጥንቃቄ ብናውቅ እላለሁኝ። እና ሀሳቤን ከተረዳችሁት ደስ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና በርቱልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይጠብቃችሁ። ጠንክሩ፣ በርቱ፣ አይዟችሁ። ምንም እንኳን በፈተና ውስጥ ብንሆን ራሳችንን ማስጨነቅ የለብንም። ነገ አዲስ ነገር ይሆናል። ነገ የተሻለ ነገር ይሆናል እና ወገኖቼ በርቱልኝ። ሰላማችሁ ብዝት ይበልልኝ።